ይህ እውነተኛውን ክርስቲያኖ ሮናልዶን መሆኔን ህዝቡን ለማሳመን ለማታለል እየሞከርኩበት ያለበት ሁኔታ ነው። እናም ቀጥሎ የሚሆነው ነገር ሊያስደነግጣችሁ ይችላል። ላለፉት 9 ወራት ዓለም አይቶት የማያውቀውን የታላቅ የዝነኞች ፕራንክ ቀልድ ማታለያ ስቀይስ ነበር። በህይወት ካሉት እጅግ ታዋቂ ሰዎች ውስጥ ክርስቲያኖ ሮናልዶን በመምሰል እስካሁን ከተሰሩት ሁሉ እጅግ እውነተኛ የሚመስለውን ጭንብል ለመስራት $20,000 አውጥቻለሁ። $20,000? Imagine $20,000 زوج لما صار مسؤول الموضوع $20,000 አምላኬ ሆይ ብቸኛው ችግር ጓደኛዬ ታይለር ይህ ፕራንክ ይከሽፋል ብሎ ሙሉ በሙሉ ማመኑ ነው። ስለዚህ ግቡ ቀላል ነው። ዓለምን እኔ እውነተኛ ሮናልዶ እንደሆንኩ አድርጌ ማታለል እንደምችል ማወቅና የታይለርን ስህተት ማረጋገጥ ነው። ኑ ከመጀመሪያው ፈተናችንን እንጀምር። አሁን የሴት ጓደኛዬ እምቢ ከተባለች በኋላ በዚያ ቦታ ላይ ከወራት በፊት ቀጠሮ ለመያዝ ሞክሬ ነበር። እኔ ምንም አይነት ቀጠሮ የለኝም፣ ነገር ግን እጅግ እውነተኛ የሚመስል ጭንብል አለኝ። ይህ እዚህ ያለው ሰውና 2 ቦዲጋርዶች እዚህ አሉ። እናም ጭንብሉ ብቻ በቂ አይደለም ብላችሁ ካሰባችሁ ከመኪናው እንደወረድኩኝ እንዲሁም እውነተኛ ፓፓራዚ ፎቶ አንሺዎችን ቀጥሬያለሁ። እንግዲህ እያያችሁ ሰው እስካም ለማድረግ ምን እንደሚለፋ ክሬዚ እግዚአብሔር ቦዲጋርድ ቀጥሮ ካሜራማን ቀጥሮ አረሽ እኔ ራስዎን ይዘው ይመጣሉ። ሮናልዶ ጊቭ ማኒ እንዲሰማዩ እንደሚሆን እኔ እሺ ልጆች ምንም አይነት ቀጠሮ ሳይኖራቸው ጠረጴዛ ለማግኘት ወደ ውስጥ ገብተዋል። ምን እንደሚሆን እኔ እስቲ እንዴት ነው ያለ ምንም ቀጠሮ ጠረጴዛ ማግኘት እንችላለን? በአሁኑ ሰዓት ምንም አይነት ትልቅ ደንበኛ እየመጣ አይደለም። እነዚህ ሰዎች ይህንን ለማድረግ 0 እድል ነው ያላቸው። 1 ሰከንድ ስጠኝ። በአሁኑ ሰዓት አንድ ነገር እያዘጋጀን ይመስለኛል። እሺ ጠረጴዛው ዝግጁ ነው? እሺ አሪፍ ነው። በጣም አመሰግናለሁ። ጠረጴዛው ለ4 ሰው ዝግጁ ነው። እንሂድ። ሄይ ክርስቲያኖ እንዴት ነው ወንድሜ? ክርስቲያኖ ሮናልዶ ክሪስ እንዴት ነህ ክርስቲያኖ? የሆነ ሆነና ያለምንም ቀጠሮ በተሳካ ሁኔታ ወደ ውስጥ ገባን። እናም ሰራተኞቹ ቀጥታ ወደ ጠረጴዛው ነው የመሩን። ሮናልዶ እዚህ ጋር ነው የምንቀመጠው፣ እዚህ ጋር ነው። ሮናልዶና በዚህ በኩል ብለው መርጠው እዚህ ጋር አስቀመጡን። ይህን እየሰራው መሆኑን ማመን አልቻልኩም። እናም አንዴ ከተመቻቸን በኋላ በአክብሮት አንዳንድ የክብር መጠጦች ቀረቡልን። ከጎኔ ያለው ይህ መልካም ሰው ማን እንደሆነ እያሰባችሁ ከሆነ ቪክ ነው። እሱ በውሸት የዝነኞችን ፕራንክ በመስራትና ህዝቡ ላይ ሁከት በመስራት ባለሙያ ነው። እኔን እንደ ሮናልዶ አድርጎ መላው ያለው ሰው አተ ይሄ ነገር ለካ ተከኖበታል። እኛ እዚህ ለምን ማንን መሰለን እስቲ ይሄ ቪዲዮ አይገባም፣ ግን ሜቢ 10,000 እይታ ታየ። ቀጣይ ላይ እንደዚህ አይነት 3D እንትን አሰርተን የትም ቢሆን ሄደን አሰርተን የሆነ ሰዎች ላይ እዚህ እንሰክሳለን። ብቻ እስቲ ይታይ ወደፊት ነው ሜቢ ወደፊት ከታየ ማለት ነው። ዛሬ ሚያዝያ ነሐሴ ነው ሐምሌ 2 ነው ዛሬ እና ወደፊት ከታየ እስቲ እንየው። ለማንኛውም ወደ ቪዲዮ እንሂድ። አንጀለስ ከተማን እንዳንቀጠቅጥ እየረዳኝ ነው። በእውነተኛ ዝነኛና በውሸተኛ ዝነኞች መካከል ያለውን ልዩነት ታውቃለህ? ነገር ግን ከነዚህ ውስጥ አንዱም አይታወቅም። በዚህ ውስጥ በጣም በቀላሉ ከገባን በቀሪው ቪዲዮ ውስጥ ለሚሆነው ነገር በጣም ፈርቻለሁ። ምንም እንኳን ሁሉም ነገር ፍጹም በሆነ መንገድ እየሄደ ቢሆንም ብዙ ሰዎች ቀረብ ብለው መመልከት እንደጀመሩ ማስተዋል ችለናል። በአንዳንድ ልዩ ቸኮሌት ኬኮች ካከበርን በኋላ ይህንን መብላት አልችልም። ይህንን መብላት እንደማልችል አሁን ነው የተረዳሁት። እኛ ማንነታችን ሳይታወቅ ከዚህ ለመውጣት ወሰንን። ሰላም ነው አይደል? በጣም አመሰግናለሁ። ደህና ነህ? እንሂድ። ፍጠን። እዚህ ጋር መፍጠን አለብን። ፎቶ ለምሳሌው የራሱ ጀለስ እሁድ ማታ ሰዎች በሚበዙበት ሰዓት ዝም ብለን እዚያ ወጣን። እሱ ደግሞ ጠረጴዛ ሰጠን። ይህን ነገር ፊቱ ላይ ማላከክ አለብኝ። አንድ ሰው አለ። እየቀለድኩ ነው። ዮ ሬስቶራንቱ ምን ያህል አሪፍ እንደነበር ለመናገር ፈልጌ ነው የደወልኩት። ምክንያቱም ሮናልዶ መስለን ሙሉ ለሙሉ ገብተናል። አዎ 100% በሚያስደንቅ ጭንብል ነው። ያው ዝም ብዬ ወዳውኑ ገብቼ ጠረጴዛ ማግኘት እችላለሁ። ሮናልዶ መስለ 80 ፓውንድ ጨምረ የአልኮል ሱሰኛ የሆንክ ነው የሚመስለው። ይህ የማይታመን ነው።
ምናልባትም ወደ ዩኒቨርሲቲ ብትሄድ ይሻላል። እዛ በእውነተኛ ብርሃን ፊትህን አይተው እንደ ልክ ነው። $80 ጨምሮ ነው የገባው ማለት። አረ እነዚህ ሰዎች እናት ነው ይችላሉ። ሰው ለማዋሸት የሉ ርቀት መሄድ ያለባቸው ያባርሩሃል። በዩኒቨርሲቲ ላይ ህዝብ ብታሰባስብ የምር ይደነቅ ነበረ። ምንም እንኳን ይህ ማታለል ትልቅ ስኬት ቢሆንም ለታይለር ግን በፍጹም በቂ አልነበረም። አሁን በዩኒቨርሲቲ መዝናኛ ፓርክ ውስጥ ነን። እዚያ ቦታ ሙሉ በሙሉ በሰው ተጥለቅልቋል። እኔ በግልጽ የዓለማችን እጅግ እውነተኛ ጭንብል ይዣለሁ። እኔ እዚህ ታግጃለሁ። በእውነት ነህ? አይ የቀለድኩ ነው። እኔ በእውነት እዚህ ታግጃለሁ። ስለዚህ በእውነት ነው። አዎ ከዚህ በኋላ ምን እንደሚፈጠር እኔ አሁን ልብሴን ለብሼ ወደ ፊት ለፊት በሮች እያመራሁ ነው። አሁን ወደ ዩኒቨርሲቲው እየገባን ነው። ምን ያህል ርቀት መሄድ እንደምንችል እናያለን። አሁን ወደ ዩኒቨርሲቲው ስቱዲዮ ለመግባት ሲቲ ወክ በሚባለው በሱቅና በሬስቶራንት የተሞላ ቦታዎች ማለፍ አለብን። እናም በመንገድ ላይ ሮናልዶ አንድ ፓይንት አይስክሬም ሲበላ የሚያሳይ ፎቶ ቢሾልክ በጣም አስቂኝ ይሆናል ብዬ አስባለሁ። ስለዚህ ቤን ኤንድ ጄሪስ ውስጥ ፈጣን ማቆያ አደረኩ። ሮናልዶ በእውነቱ ወደ ቤን ኤንድ ጄሪስ በፍጹም አይሄድም። ነገር ግን አይስክሬም እየጠበቅኩ ሳለሁ በውጭ ያሉ ሰዎች ማስተዋል ጀመሩ። ያ ሮናልዶ ነው እዛ ጋር ያለው? ሮናልዶ ነው ብለህ ታስባለህ? ክርስቲያኖ ሮናልዶ። ሄይ ተመልከት፣ እዛ ጋር ያለው ተመልከተው። ይህ ህዝብ እየተለቀቀና እየጨመረ መጣ። ወንድሜ ሮናልዶ በሎስ አንጀለስ መሆኑን ማመን አልቻልኩም። ሮናልዶ ፎቶ እንነሳ ሰውዬ። እናም ያኔ የደህንነት ሰራተኞች ደረሱ። አንድ ፎቶ ልነሳ እባክህ ሰውዬ። እኛ ገና ወደ ዩኒቨርሲቲ በሮች አልተቃረብንም ነበር። ህዝቡ ግን እንደ ቀድሞውኑ እብድ ሆኖ ነበር የጠበቀ። ቤክም እሳቱ ላይ ነዳጅ ለመጨመር ወሰነ። አስቡት። ቆይ እኔ አሁን የሆነ ሰው ሳሉ ሆኛለሁ ብዬ ህዝብ እኔን ለማየት ሲመጣ ድንገት የሆነ ስህተት ቢፈጠር አስቡት። ሁሉም ነገር ገደል ገባ። ትታሰራለህ። ሲጀመር ህዝብም አጭበርበረሃል፣ ህዝብም ዋሽተሃል፣ ሰዓት ገለሃል ትባላለህ። ሮናልዶ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በአሁኑ ሰዓት ውስጥ አለ። ሮናልዶ ከሱ ጋር ፎቶ መነሳት ትፈልጋለህ? በዚህ ዝናብ ውስጥ እንኳን እየዘነበ ነው። ከላይ እየዘነበ ነው። ሰው ቪዲዮ እያነሳ ነው። ኢማጂን እስቲ በኢየሱስ ምን አይነት ሰው! ህዝቡ ቁጥር እየጨመረ መጣ። ስለዚህም የደህንነት ሰራተኞች ከዚያ አጅበው ሊያወጡን እንደሚገባ ነገሩን። ትክክል። ወደ ፓርኩ ደካማ መንገድ። እሺ እየሰራን ነው። የደህንነት ሰራተኞች በእውነቱ አጃቢ እየሰጡን ነው። ሮናልዶ እባክህ አንድ ፎቶ እንነሳ። ሁሉም ሰው እያበደ ነው። አንተ እኮ ህዝብ ማጭበርበር እሺ ያለ ነገር ነው። ህዝብ አጭበረበርክ እንብል። የደህንነት ሰራተኞች ማን ያጭበረበርክ እኮ ነው። ሊባጅኒ እየዘረፈ ቢሆንስ? ህዝብ ስቷል። ሁሉም ሰው እያበደ ነው። ሮናልዶ እባክህ ፎቶ እንነሳ። ሮናልዶ እባክህ እንነሳ ፎቶ። አምላኬ ሆይ በመቶዎች የሚቆጠሩ ሰዎች ልክ እኔን ሊዝ ኦን አድርገው እንደሆንኩኝ አድርገው ይከተሉኛል። ስለዚህ እኛ ልናገኝ ወደምንችለው በጣም ቅርብ ሱቅ ወደዛ ዘለቅን። ስታርባክስ በግራ በኩል አለ። ልትገባበት ትፈልጋለህ? ስታርባክስ ውስጥ በፍጥነት እንገባለን። አሁን ስታርባክስ ውስጥ ነን። ይህ በሚያስደንቅ ሁኔታ በጥሩ ሁኔታ እየሄደ ነው። የደህንነት ሰራተኞች በትክክል እዛ አሉ። በእውነት እሱ ነው ወንድሜ? ያገኘነው እሱ ነው። እሱ ነው በትክክል እዚህ አለ። አተ እግዚአብሔር በእውነት እሱ ነው። እሱ ነው ወንድሜ። እሱም በጣም በጥሩ ሁኔታ እየሄደ ነው። አምላኬ ሆይ ያው በውጭ ያለው ስብስብ በጣም የሚገርም ነው። ምስጋና ለዚህ ጭንብል ይግባውና። እውነት ሮናልዶ እዛ ውስጥ ነው? እሱ ነው። አንዳንድ ቡናዎችን እያገኘ ነው እዛ ውስጥ። ክርስቲያኖ ሮናልዶ ነው። በእውነት እሱ ነው። አሁን እሱን ቪዲዮ ለመቅረጽ እየሞከርኩኝ ነው። ይሄ ስማኝ፣ ይሄ የእሱ ቪዲዮ የዩቱብ ቪዲዮ የሚቀርጸው ሰውዬ ማለት ነው። ይጠይቁታል ሁሉም እሱ ነው። እሱ ነው። እሱን ቪዲዮ ለመቅረጽ እየሞከርኩ ነው፣ ግን ለራሱ የዩቱብ ቪዲዮ እየቀረጸለት ነው። ኢማጂን እግዚአብሔር በስመ አብ
አንተ ሰው አስበውበት ታቅዱበት እኮ የሚደረግ ነገር ነው። ሻውን በድጋሚ እንመለስ። ወደ ውስጥ እየተመለስን ነው ወንዶች። እኔ ገና በበሩ እንኳን አላለፍኩ። የደህንነት ሰራተኞች መደንገጥ ጀምረው ነበር። ነገር ግን ይህንን ከልክ በላይ የተወደደ የበረዶ ዱባ ላጤ በፍጹም አልገዛሁትም። ስለዚህ ወደ መኪናው ከመጓዝ ይልቅ ወደ ፓርኩ ጠለቅ ብለን ተጓዝን። ኦ እዚያ ያለ። እሺ ከጀርባቸው ነው። አዎ እዚያ ያለ እያጀቡት ነው። አዎ ኦ በጣም በፍጥነት እየተባባሰ ነው። በጎዳናው ላይ ምንም አይነት ሰው እንኳን አልነበረም። አሁን ወደ 1000 ሰው የሚያህል ሰው አለ። በዚህ በኩል ረድ። በጣም አቋራጭ መንገድ ነው። የደህንነት ሰራተኞች እኛ ዝም ስላልናቸው ደስተኞች አልነበሩም። ነገር ግን ይህ ህዝብ በሴኮንዶች እየጨመረ ነበረ። ስለዚህ ይህ ምን ያህል እብድ ሊሆን እንደሚችል ለማየት በአንድ የመጨረሻ ሱቅ ውስጥ ለመሸሸግ ወሰንኩኝ። ህዝቡ መካከል ለመንቀሳቀስ እየሞከርኩ ነው። በጣም እብደት ነው። ማፊያ ይህንን ፕራንክ ስንጀምር ታይለር ይህ በእውነቱ ይሰራል የሚል ዜሮ እምነት ነበረው። ነገር ግን ሰዎች አምነው ነበር። እነሱ በእውነተኛው ክርስቲያኖ ፊት ነበሩ። ሮናልዶ ነው ተመልከቱ። ዝም ብሎ ሮናልዶ። በሱቅ ውስጥ ያለው ክርስቲያኖ ሮናልዶ እንደሆነ ሁሉም ሰው ያምናል። ሰዎች እንዲንቀሳቀስ እንፈልጋለን በጥሩ ሁኔታ። ዞር በሉ ከዚህ ጋር። ከሮናልዶ ጋር ፎቶ ፈልጋለሁ። ነገር ግን የደህንነት ሰራተኞች ፖሊስ ለመጥራት በመዛታቸው ለመውጣት ተገደድን። ራቅ እባክህ ራቅ። ኦ ሮናልዶ እዚያ አለ። ሮናልዶ እንሂድ። ይህ ነገር እየከረረ ነው መሰለኝ እና በጊዜው ለመኪና ቤት ይሻላቸዋል። እንደኔ ሀሳብ ውስጥ ነው እዚያ አለ። አዎ ክርስቲያኖ ሮናልዶ። ኦ በእውነት እሱ ነው። አዎ እዚያ ነበረ። አዎ እዛ ነበር። ሮናልዶ ነው የምር። ዋው ሮናልዶ። አዎ በጣም ብዙ ሰዎች ነበሩ። በሺዎች የሚቆጠሩ ሰዎች ያ ሮናልዶን ውጪ እየጠበቁት ነበረ። ወንድሜ ያ በጣም እሱ በዛ በተረገመ ስታርባክስ ውስጥ ሰላም አዘሩ ጓክተ ምናምን አንተ የሆነ የምታደንቀው አይዶል የሆነ ሰው መጥቶ ሮናልዶ ነው ብለህ ስትጠብቀው ሳይሆን ሲቀር እግዚአብሔር ይይዙት ማለት ነው። ይህ ሰውዬ ድንገት የሆነ ሰበብ አስቡት ይባየው ነገር ማስቆም ያነሷል ብቻ እሱ አይደለም በስማ ይገሉታል። እዛው ጭፍጭፍ ነው የሚያደርጉት ግን ተርፋል። 30 ደቂቃ ያክል ወስዶ ነበር። እንደ አጋጣሚ ሆኖ በጣም በጥሩ ሁኔታ ተሰርቷል። እኛ በፍጹም ወደ መዝናኛ ፓርኩ አልገባንም። የተረገመ እንደ ክርስቲያኖ ሮናልዶ ሆኜ ሃሪ ፖተርን ለማሳፈር ፈልጌ ነበር። በእውነት ፈልጌ ነበር። ተስፋ አድርጌ ነበር። አምላኬ ሆይ ሃይ ጓደኛዬ ሃይ 1000 ሰዎች እኔ ክርስቲያኖ ሮናልዶ መስያቸው ከበውኝ እና ከፓርኩ ካስወጡኝ በኋላ አሁን ከዩኒቨርሲቲ ተባረርኩኝ። እድለኛ ሆንክ ጓደኛዬ፣ እድለኛ ሆንክ በጣም። አሁን ወደ ገበያ ማዕከሉ ሂድ። ወደ ጉቺ ሱቅ ግባ እስቲ። አንዳንዴ እድለኛ ሆንክ ያለው እውነቱን። ምክንያቱም እድለኛ ፖሊሶች ቢመጡ ሊያወሩት ይፈልጋሉ ምናምን አይዲ ምናምን ቢሉት ወፍ ይሰይ ይኖራል። ዩቲዩበር ነው። ሁለተኛ ደረጃ ሱቆች ግባ። ፊት ላይ ይስቁብሃል። እነሱ ጭንብል ያደረገው ደደብ ይሉሃል የሚሉ ይመስልሃል? አይ በፍጹም ተሳስተሃል። በዚህ ምክንያት ሰብስክራይብ ማጣት አለብህ። ያንን ሰው በጣም እጠለዋለሁ፣ ምክንያቱም በእኔ ላይ ምንም አይነት እምነት የለውም። በመጨረሻም ለታይለር የሮናልዶን ጭንብል ኃይል ለማሳመን ወደ ገበያ ማዕከል ለመጨረሻ ቦታዎች በዚህ ማጠለያ በጣም እርግጠኛ